በጣም ይለያል። ምክንያቱም ወደዚህ ስራ ወደ ሴቶችን ወደ ማብቃት ስራ ከገባ ወደ 3 አመት ሊሆነኝ ነውና ወደ ስራው ስገባ በደንብ ያለውን ቻሌንጅ ያለውን አጠቃላይ ሴት ጋር ተያይዞ ያለው ተግዳሮቶችን እያወኩኝ ስለመጣው ዛሬ ስንካፈል የነበረው ፕሮግራም በሙሉ ይሰማኝ ነበር፣ ይታወቀኝ ነበር። ምን ያህል ተሰርቷል፣ ምን ያህል አልተሰራም፣ ምን ያህል ክፍተት አለ፣ ምን ያህል ቻሌንጅ አለ፣ አሪያዎቻችን ምን ያህል አልፎ ነው እዚህ የደረሱት፣ እኛ ምን ያህል ይቀረናል፣ ለልጆቻችን ለእህቶቻችን ምንድነው የምንሰጠው፣ ሴት ልጅ ከዚህ በኋላ ህይወቷን በምን መልክ ነው የምትቀጥለው፣ ወደ መሪነትም ስትመጣ በምን መልክ ነው በዚህ ቻሌንጅ ውስጥ አልፋ የምትመጣው ምለውን እንዳያርገኛል በደንብ ሰምቶኝ ነው የተካፈልኩት። መሪነት ቀላል አይደለም። ራስን ለምታገለግዩ ማህበረሰብ አሳልፎ መስጠት ነው፣ ጊዜ መስጠት ነው፣ ሞራልሽን መስጠት ነው፣ ፋይናንስሽን፣ አቅምሽን፣ ሁሉ ነገርሽን ነው የምትሰጪው። ከቤተሰቦችሽ ካሉሽ ከልጆችሽ ላይ ቆርሰሽ ነው የምትሰጪውና ቀላል አይደለም። ወደዚህ ደግሞ መምጣት ያለባቸውን ፈርተው እንዲቀሩ አልፈልግም። ሴት ልጅ መምራት እንደምትችል እኔ በራሴ አይቻለሁ። ለምን ማኔጅ ማድረግ ትችላለች፣ ነገሮችን ማሳለጥ ትችላለች። ሴት ልጅ ዋይዝ ነች። ሴት ከራሴ የሚያየው ቻሌንጅ እንዳለው ነው። ትልቅ ቻሌንጅ አለው። ወደ ክፍለ ሀገር ወደ ወጣ ብለን እንደምትሰራ ሴት፣ ከወንድ ጋር ተጋፍታ እንደምትሰራ ሴት፣ ከወንድ ጋር ተወዳድራ እንደምትሰራ ሴት፣ ቤቷን ትታ ወጥታ ስራዋ ላይ ጊዜዋንም እንደምትሰጥ ሴት ቻሌንጁ ብዙ ነው በጣም። ግን ያ ምንድነው የሚፈልገው? በቃ እኔ አንድ ነኝ ለሌላው ለብዙዎች ተርፋለሁ ማለትን ይጠይቃል። ራስን ለዛ ማህበረሰብ መስጠትን ይጠይቃል። በቃ ራሴን ሰጥቻለሁ፣ የትኛውም ቻሌንጅ ብመጣ አልፋለሁ፣ የትኛውንም ነገር እወጣለሁ ብላ ልታምን ይገባል። ወደ ሊደርሺፕ ስትመጣ ሴት ልጅ ስራ ላይ ብቻ አይደለም ብዙ ቻሌንጆች የሚገጥሟት፣ ቤት ውስጥ ሶሻል ላይፍ ላይ ብዙ ነገሮች አሉ ወደ ኋላ የሚያስቀሯት። ይሄን ሁሉ አልፈው ይሄን ያክል ስራ ከሰሩ በእንደዚህ መጠን ቻሌንጅ ከተደረጉ የሆነ ጋር እንደርሳለን።